ሰላም ጤና ይስጥልኝ ክቡራት ተከታታዮቼ፣ የዕለተ ረቡዕ ማለዳ የስፖርት መረጃዎችን ይዤ መጥቻለሁ። አብራችሁን ቆዩ። ማንቸስተር ሲቲ የሪያል ማድሪዱን አማካይ ኤድዋርዶ ካማቪንጋ በክረምቱ ለማዘዋወር ከሚያስቡት ቡድኖች መካከል አንዱ እንደሆነ መረጃዎች እየወጡ ይገኛሉ። በ2024/25 የውድድር ዘመን መራራና ተስፋ አስቆራጭ አጀማመር ካደረገ በኋላ ሲቲ በጥር ወር ኦማር ማርሙሽ፣ አብዱ ኮዲር ኩሳኖቭ፣ ቪቶር ሬስ እና ኒኮ ጎንዛሌዝን በ170 ሚሊዮን ዩሮ በማዘዋወር ቡድናቸውን መልሰው መገንባት ጀምረዋል። ፔፕ ጋርዲዮላ የመሃል ሜዳው እያሳሰበው የቆየ ሲሆን አሁን ላይ በቡድኑ ውስጥ በተለይም የመሃል ክፍሉ የተጫዋቾች የዕድሜ ጣሪያ ያደገ በመሆኑ ለማደስ ፍላጎት ያለው ሲሆን ኤድዋርዶ ካማቪንጋን ኢላማ አድርጎታል። ማርሙሽ በጥር ወር ወደ ኢትሃድ ስታዲየም እንዲዘዋወር ያመቻቸለት፣ በተመሳሳይም ካማቪንጋን በንቃት እየተከታተለው ይገኛል ተብሏል። እንደ አውሮፓ አቆጣጠር በ2021 የስፔኑ ኃያል ክለብ ከሬንስ ከተቀላቀለ በኋላ በማድሪድ ቤት ተጽዕኖ መፍጠር ባይችልም ካማቪንጋን የሚያሳድዱ ብዙ ክለቦች አሉ። በማድሪድ ቤት ቁልፍ አማራጭ ተጫዋች መሆኑን ያረጋገጠው ካማቪንጋ በህዳር 2023 አዲስ የ6 ዓመት ኮንትራት ፈርሟል። ነገር ግን አሁን ላይ በማድሪድ ቆይታው ላይ እርግጠኛ አልሆነም። ማንቸስተር ሲቲ ካማቪንጋ እና ሌሎች ተጫዋቾችን መከታተል እንደሚቀጥል ይጠበቃል። ለፔፕ ጋርዲዮላ ቡድን ትልቅ ግምት የሚሰጠው የዝውውር ክረምት ይሆናልም ተብሎ ነው የሚጠበቀው። ሪፖርቶች እንደሚጠቁሙት አማካዮቹ ማቴዮ ኮቫቺች፣ ኢልካይ ጉንዶዋን፣ በርናርዶ ሲልቫ እና ኬቨን ዴብሮይነ ጨምሮ እጅግ በጣም ብዙ ኮከቦች ከማንቸስተር ሲቲ ሊለቁ ይችላሉ እየተባለ ነው። የባርሴሎና አሰልጣኝ ሃንሲ ፍሊክ የዘንድሮውን የባላንዶር ሽልማት ራፊኒያ መውሰድ ይችላል ብሎ ያምናሉ። ሞሐመድ ሳላህ፣ ቪኒሺየስ ጁኒየር እና ኪሊያን ምባፔ በ2025 የዓለም እግር ኳስን በመቆጣጠር ይህንን ሽልማት ለማግኘት ከቀደም ተጫዋቾች መካከል ይጠቀሳሉ። ይህ የክንፍ ተጫዋች በዚህ ዓመት በሁሉም ውድድሮችና በ40 ጨዋታዎች 25 ጎሎችን አስቆጥሮ 18 አሲስት ማድረግ ችሏል። በአጠቃላይ 43 ቀጥተኛ የጎል ተሳትፎዎችን አድርገዋል። ሃንሲ ፍሊክስ ይናገራል፣ ሁልጊዜ ከፍተኛ አስተዋጽኦ ያደርጋል። ያስቆጠራቸውን ግቦች ከተመለከታችሁ ቁርጠኝነቱን ማየት ትችላላችሁ። በእሱ የተጫዋችነት ደረጃ ተደስቻለሁ ብሏል። ራፊኒያ በዚህ የውድድር ዘመን ካደረጋቸው ታላላቅ ጨዋታዎች መካከል በጥቅምት ወር ታላቁ ጨዋታ ኤል ክላሲኮ ባርሴሎና ሪያል ማድሪድን ሲያፈራርስ ጎልና አሲስት ማድረግ ችሏል። እንዲሁም በሱፐር ኮፓ የፍጻሜ ጨዋታ ላይ አሲስት ማድረግ ችሏል። በባርሴሎና ቤት የባላንዶርን ሽልማት ያሸነፈ የመጨረሻው ተጫዋች ሊዮኔል አንድሬስ ሜሲ ነበር። ሜሲ ባላንዶርን በባርሴሎና በ2009 እስከ 2019 መካከል 6 ጊዜ የተሸለመ ሲሆን ሮናልዲኒሆ፣ ሪቫልዶ፣ ክሪስቶስ ስቶይችኮቭ እና ዮሃን ክራይፍ ይጠቀሳሉ። የአርሰናሉ ተከላካይ ዊሊያም ሳሊባ ወደፊት ወደ ሪያል ማድሪድ ሊዘዋወር ይችላል የሚለውን ግምታዊ ወሬ አስተባብሏል። ዊሊያም ሳሊባ ከሪያል ማድሪድ ዝውውር ጋር በተደጋጋሚ ሲያያዝ ቆይቷል። የአርሰናል ተከላካይ ከዓለም ከፍተኛ የመሃል ተከላካዮች መካከል አንዱ እንደሆነ እየተገለጸም ይገኛል። ይህ ፈረንሳዊ በጋዜጠኞች ከተጠየቀ በኋላ እኔ በአርሰናል ቤት በጣም ደስተኛ ነኝ፣ ከአርሰናል ጋር ሆኜ ታላላቅ ዋንጫዎችን ማንሳት እፈልጋለሁ ብለዋል። ማድሪድ በ2022 የአንቶኒዮ ሩዲገር ነፃ ዝውውር ከመጣ በኋላ የመሃል ተከላካይ አልቀጠረም። ነገር ግን ናቾ ባለፈው ክረምት ሲሄድና በዴቪድ አለባና በኤደር ሚሊታው ላይ ጉዳት ሲደርስ ቡድኑ በዚህ የውድድር ዘመን ባክፎር ባዶ ሆኖ ቆይቷል። አውሬን ቻውሚኒ በወሳኝ ጊዜ ሲገኝ፣ ራውል አሴንሲዮ እና ጃኮብ ራሞን እንዲሁ በፍጥነት ወደ አንደኛ ቡድን ያደጉ ተጫዋቾች ናቸው። የፉልሃም የግራ መስመር ተከላካዩ አንቶኒ ሮቢንሰን በሻምፒዮንስ ሊግ በመጫወት ራሱን በከፍተኛ ደረጃ መፈተሽ እንደሚፈልግ ተናግሯል። የ27 ዓመቱ ተጫዋች የማርኮ ሲልቫን ቡድን ወደ ኤሮፓ ሊግ የማጣሪያ ውድድር ለማሸጋገር በተከታታይ ከፍተኛ ደረጃ እንቅስቃሴን በማሳየት በምዕራብ ለንደን አስደናቂ የውድድር ዘመን እያሳለፈ ይገኛል። ፉልሃም ምኞቱን እንዲያሳካ ለመርዳት አፋጣኝ ትኩረት መስጠት አለበት እየተባለም ነው። ሮቢንሰን ሲናገር እኔ የምችለውን ያህል ደረጃ ላይ ለመድረስ ሰራለሁ። ይህም ከሜዳ ውጭ ብዙ ስራን የሚጠይቅ ነው። ሰውነቴን በትክክል እንድጠብቅ ለማድረግ ስልጠናዎችን በማድረግ ምርጥ ደረጃ ላይ መሆኔን አረጋግጣለሁ። በመጨረሻ ማድረግ የምችለውን ከፍተኛውን ደረጃ ማከናወን እፈልጋለሁ። ሻምፒዮንስ ሊግ መጫወትም ይሁን የአውሮፓ ውድድሮችን ከፉልሃም ጋር ማሸነፍ እፈልጋለሁ ሲል ተናግረዋል። ሊቨርፑል በአንፊልድ ሳውዛምፕተንን 3-1 በማሸነፍ በአርኔ ስሎት የመጀመሪያ የውድድር ዘመን የፕሪምየር ሊጉን ዋንጫ ለማንሳት በጣም እየቀረበ ይገኛል። ነገር ግን በአንፊልድ የክረምቱ ዶፍ ብዙ ነገር እንደሚቀይር ይጠበቃል።
ኮንትራታቸው የተጠናቀቀው የቡድኑ ወሳኝ ልጆች ቨርጅል ቫንዳይክ፣ ትሬንት አሌክሳንደር አርኖልድ እና መሐመድ ሳላህን በነፃ ዝውውሮች ሊያጣ ይችላል። እነዚህንም ጉድለቶች ለመሸፈን ተጫዋቾችን እየተከታተለም ይገኛል። ሚኬል አርቴታ አርሰናል እሁድ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ራሂም ስተርሊንግ ወደ ሜዳ ገብቶ ጨዋታውን ለመቀየር ትክክለኛው ተጫዋች እንዳልነበር ተናግሯል። ሊቨርፑል በ15 ነጥብ የደረጃ ሰንጠረዡ እንዲመራ ያደረገው የመድፈኞቹ ደካማ የጨዋታ እንቅስቃሴ መሆኑንም ተናግሯል። በዚህም የአርሰናል የፕሪምየር ሊግ ዋንጫ ተስፋው በኦልድ ትራፎርድ ጠፍቷል። አርቴታ ወደ ማንቸስተር ለሚደረገው ጉዞ በርካታ ቁልፍ ተጫዋቾችን አጥቶ ነበር። ምንም እንኳን የ5 ሳምንት ጉዳት ከደረሰበት በኋላ ገብርኤል ማርቲኔልን ቢያገኝም ሊጫወት የቻለው ግን ከግማሽ ሰዓት በላይ አልሆነም። የማንቸስተር ዩናይትድ ደጋፊዎችና ሰፊ የእግር ኳስ ዓለም የጂም ራትክሊፍ ውሳኔዎችን እያጤነ ይገኛል። የራትክሊፍ አገዛዝ በቅርብ ወራት ውስጥ ከሁሉም አቅጣጫዎች እየተቀየረ ነው። በአመራሩ ላይ ጫናዎች እየተፈጠሩ ነው። ምንም እንኳን በክለቡ ውስጥ አናሳ ድርሻ ቢኖረውም ነገሮችን የበለጠ ከፋ እያደረጋቸው ይገኛል የሚል ሀሳብ ይነሳል። ራትክሊፍ እግር ኳስ ምን ያህል ይቅር የማይል እንደሆነ በፍጥነት ተምሯል። ነገር ግን በዚህ ፍጥነት የነበሩትን ነገሮች በሙሉ መበተንና ማስተካከል የሚቻል አይሆንም። ይህ በጣም ፈታኝ ነው። ራትክሊፍ ከትኬት ዋጋ ማስተካከያ ጀምሮ በመቶዎቹ የሚቆጠሩ ሰራተኞችን በተመሳሳይ ጊዜ ከስራ ማሰናበትና ደሞዝ መቀነስ፣ ምሳ መከልከልን ጨምሮ ብዙ ነገሮችን እያደረጉ ነው። ከዚህም በተጨማሪ የአካል ጉዳተኛ ደጋፊዎችን የገንዘብ ድጋፍ ማንሳትና ስለ ሴቶች ቡድን በቸልተኝነት ማውራት ለሰውየው ተራ ነገር እየሆነ ነው። ጂም ራትክሊፍ በቢቢሲው ቃለመጠይቅ የሰጡት አስገራሚ ማስጠንቀቂያ ማንቸስተር ዩናይትድ በ2025 መጨረሻ ላይ እየፈጸማቸው ያሉት ከፍተኛ ወጪ ቆጣቢ እርምጃዎች ናቸው። ቢሊዮነሩ ካለፈው ክረምት ጀምሮ የሰራት ሞራል አንኮታኩቶት 250 ሰዎችን ከስራ ማሰናበቱ እንዳለ ሆኖ እስከ 200 ተጨማሪ እቅዶችን እያወጣ ይገኛል። በአሁኑ ጊዜ ተወዳጅ እንዳልሆንኩ አውቃለሁ፣ ግን ለመሆን ተዘጋጅቻለሁ። እናም ለተወሰነ ጊዜ ተወዳጅነት የጎደለው መሆኔን መቋቋም እችላለሁ፣ ምክንያቱም የምንሰራው ነገር ትክክል ነው ብዬ ስለማምን ነው ብሏል። ራትክሊፍ በዩናይትድ ኪንግደም ውስጥ አብዛኞቹ ኩባንያዎች ዕዳ አለባቸው በማለት ትርፋማነቱ ከተመለሰ በኋላ ዕዳውን መክፈል መጀመር ይችላሉ ብለዋል። ነገር ግን ራትክሊፍ ክለቡ ገንዘብ እንደሚያገኝ የሚጠብቀው በተጫዋች ቡድን ውስጥ ኢንቨስት ለማድረግ እንጂ ለስራ ማስኬጃ ወጪዎች እንዲውል እንዳልሆነም ገልጿል። ክለቡን ለማስኬድ ልታወጣው ትፈልጋለህ ወይስ በቡድን ውስጥ ልታወጣው ትፈልጋለህ ተብሎ ለተጠየቀው ጥያቄም እኛ ማድረግ የምንፈልገው ከቻልም በዓለም ላይ ባሉ ምርጥ ተጫዋቾች ላይ ኢንቨስት ማድረግ ነው። እኛ በፋይናንስ ሁኔታ ላይ ባለንበት ሁኔታ ተጫዋቾችን አንሸጥም። የስራ ማስኬጃ ወጪዎችን በመቀነስ የምንፈልገውን ነገር ማሳካት እንችላለን ብሏል። የተጫዋቾች ውሳኔዎች ሁሉም የሚያተኩሩት አፈጻጸሙን እንዴት ማሻሻል እንዳለብን ነው፣ ያ ብቻ ነው ሲል ተናግሯል። የበፊቱን ዩናይትድ በእነዚህ ማስተካከያዎች ወደ ቀድሞ ኃያልነቱ ይመልሱት ይሆን? ጊዜ ይዳኘናል። በመጨረሻ የፈረንሳይ እግር ኳስ ተጫዋች ፖል ፖግባ ተጥሎበት የነበረው እገዳ ማብቃቱ ተገልጿል። ፖል ፖግባ ነሐሴ 23 2023 በተደረገበት ምርመራ አበረታች መድኃኒት በውስጡ በመገኘቱ ፊፋ ለ4 ዓመታት አበረታች መድኃኒት በመጠቀሙ ምክንያት እገዳ ተጥሎበት ከሜዳ ርቆን የቆየው ፈረንሳዊ አማካይ ፖል ፖግባ በህዳር ወር በስፖርት የግልግል ፍርድ ቤት ቅጣቱ ወደ 18 ወር መቀነሱ ይታወሳል። ፈረንሳዊ አማካኝ ቅጣቱን ጨርሶ አሁን የፕሮፌሽናል እግር ኳስ ህይወቱን ለመቀጠል ነፃ ሆኗል። ይህንንም ተከትሎ ፖግባ ከዛሬ ጀምሮ በፕሮፌሽናል ጨዋታዎች ላይ መሳተፍና ከማንኛውም የእግር ኳስ ክለብ ጋር መፈራረም እንደሚችል ተገልጿል። ፋብሪዚዮ